ቃየን እንደ አምላክና እንደ ፈጣሪ ሊቆጥረው ያቆበቆበ ትውልድ ተነስቷል። ይህንን እናውግዛለን። ጠቃሚ የሚሆንበት ነገር ይጠቅማል፣ አምላክ ግን አይደለም። ሊወዳደርም ሊፎካከርም ሊነጻጸርም ሳይንስ አይችልም። ፊዚክስ ስለ ዲስፕሌስመንት ሊያስተምር ይችላል። ወፈረ በለት ክብደት ያለው ነገር ይጠልቃል ይልሃል። እኛ ግን ከፍ አድርገን እንነግርሃለን፣ በባህር ላይ መራመድ ትችላለህ። ለቅዱስ ጴጥሮስ የሚበልጥ ዓለም አለ። ዋይፋይ አያስፈልግህም፣ ክርስቲያን ብትሆን አያስፈልግህም። ሁሉን ታያለህ። በዚህ ዓለም ከሚገኙ በኃጢአት ከሚቸበቸቡ የዚህ ዓለም ብዙ ገንዘብ ይልቅ ምን ከክርስቶስ ጋር መከራ መቀበል። በዚህ ዓለም የሌብነት ገንዘብ ፊት ከማውዛት ይልቅ ከክርስቶስ ጋር በረሃ ለበረሃ እየተንከራተቱ ማዲያት ማውጣት ይበልጣል። በኃጢአት ገንዘብ ፍሪዳ ከማረድ ከክርስቶስ ጋር በድህነት ጎመን መብላት ይበልጣል። በጽድቅ የምትኖርበትን የድህነት ኑሮ ይበልጣል። ከጊዜያዊ ደስታ ጊዜያዊ መከራ ይበልጣል። ከዘላለማዊ ቅጣት ጊዜያዊ ቅጣት ይበልጣል። የዚህ ዓለም መልክ ኃላፊ ነው፣ የማልፍ መልክ አለን ይበልጣል። የዚህ ዓለም ዘመን አጭር ነው፣ የማያልቅ የዘላለም ዘመን አለ ይበልጣል። የኃጢአተኛ ፉከራ አጭር ነው፣ የጻድቅ ሕይወት ረዥም ነው። ቅዱስ ጎርጎርዮስ ዘኑሲስ የዝቅታን ሥራ ሲሰራ ብታዩት አታዋርዱት፣ ይልቁንም አድንቁት እንዳለው ከሁሉም ይበልጣል ብላ ታደንቀዋለች። ለዚህ ነው ይህንን ርዕስ እነዚህን ነገሮች እንዲያሳይልኝ ከሁሉም ይበልጣል በሚል ርዕስ ጥቂት ደቂቃ ማቆያችሁ። ከሞት መከራ የተነሳ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን የክብርና የምስጋናን ዘውድ ተጭኖ እናየዋለን ይላል ቅዱስ ጳውሎስ። በሞት በመከራ ስላለፈ ጥቂት ያነሰ የመሰለው ክርስቶስ አዎን ከመላእክት እንኳን የሚበልጥ ነው። ሊነገር በማይችል መጠን ጌታቸው አምላካቸው ፈጣሪያቸው ነው። በኩርን ወደ ዓለም ሲያገባ መላእክቱ ሁሉ ለእርሱ ይስገዱ ይላል። ከነርሱ እጅግ አብዝቶ ይበልጣል ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 1። ክርስቶስ ጌታ፣ መላእክት ደግሞ ሎሌዎች፣ ባለሟሎች፣ አገልጋዮች ናቸው። ለዚህ ነው ምንድነው ብዙ ትዳሮች የሚፈተኑት፣ ብዙ ጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉት፣ ሴት የሚጠሉት፣ አታሳይኝ የሚሉት ለምንድን ነው? ይሄ ዝግጅት ባቦ ሰጥ ስለሚሆኑ እግረ መንገድ ሲገናኙ ይላመዱና በቃ ጭልጥ ይላሉ። ሳይዘጋጁ ድንገት ይይዛቸዋል። ዝግጅት ስለሌለ ትንሽ ነገር ስብር ያደርጋቸዋል። ስለዚህ ሁለተኛው ዝግጅት አእምሯዊ ዝግጅት፣ እሱ ምንድን ነው? ከራስ ጋር የምንቀመጥበት፣ ደግሞ አለ ከራሳችን ጋር የምንቀመጥበት። መጀመሪያ ከእግዚአብሔር ጋር፣ ከዛስ ከራስ ጋር፣ ከትዳር አጋሩ ጋር ከመቀመጡ በፊት፣ ከጮኛው ጋር ከመቀመጡ በፊት ከራሱ ጋር እንዲቀመጥ። ያ ማለት ምን ማለት ነው? ራሱን እንዲያውቅ። ወዳጄ ፍላጎትን በቅጡ ካላወቅ ለምርጫ መቸገር አይቀሬ ነው። ለዚህ ነው አንዳንድ ሰዎች ካገቡ በኋላ ያሉ እየተቃጠሉ ሲኖሩ የሚኖሩት። እኮ ምርጫ ይሄ እኮ ምርጫ እንደምን ሲያረግ እንደከተተ እንደው ሲጠበስ ይኖራሉ። ግሪል ብዙዎች ዘመናቸውን በብስጭት ይኖራሉ፣ ሳይቀበሉት ይኖራሉ። ስለዚህ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ለቅሶ ይሄዳል? ለቅሶ እያለ ቤቱ ይባላል። ሁሌ ለቅሶ። ይሄ እንዳይሆን በቅጡ ራስን ምንድን ነው የምትፈልገው ማወቅ አለብህ። ይሄን ለማወቅ ዝም ብለህ እየባከንክ አይደለም። ቁጭ በል፣ ከራስ ጋር ቁጭ በል። መንፈሳዊነት ሲደመር ከራስ ጋር ስትቀመጥ፣ በቅጡ ፍላጎትን ስታውቅ፣
ምርጫህን ማወቅ ትችላለህ። መቼም ሰው ነህ፣ ጥቂት ምርጫዎች አሉ። ባይሆን ይሄ የምርጫ ጋጋታን ኤ ቢ ሲ ዲ ኢ ኤፍ ጂ አሬ ሁሉ ምርጫ አያስፈልግም ወዳጅ። እኛ እንደምንፈተነው አይነት ፈተና ለምርጫ ባንፈተን አይሻልም ነበር? እኔ አስታውሳለሁ ኮሌጅ ስማር እዚህ ውስጥ መምህራኖቼ ካላችሁ ይቅርታ ጠይቃለሁ፣ ወይም እንዲህ አይነት መምህራን ካላችሁ ይቅርታ። አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ኤም መልስ ይመስላል ደግሞ ቢም ያስኬዳል፣ ሲም ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤና ቢ ይላል፣ ኢ ላይ ስትሄዱ ደግሞ ሲና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ድሃ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣት ሆይ ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተ መከራን ስትበላ መኖር እድሜው ሜዳ። ስለዚህ ቁጭ በል። ይሄ ምን ይመለከታል? ፍላጎትህን ትለያለህ፣ ደካማ ጎኖችህን ታውቃለህ፣ ጥንካሬዎችን ታስቀጥላለህ፣ ደካማውን ታሻሽላለህ። ይሄ በአጠቃላይ በጣም ጥሩ ነገር የሚሰጥህ ለምንድን ነው ማግባት የፈለኩት ብለውን የመለስክለት ነው። ብዙዎች ለምን እንደሚሆን አያውቁም። በተለይ አንዳንዶች ሁላችንን የማይመለከት ጓደኞቻችን እጮኛ ሲይዙ እሷማ ይዛ ዝም ብሎ ብቸኛ መሆኔ ነው ሳያቸዋለሁ። ከዛስ ለምንድን ነው ብዙ ትዳሮች የሚፈተኑት? ብዙ እጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉት፣ ሴት የሚጠሉት፣ አታሳይኝ የሚሉት ለምንድን ነው? ይሄ ዝግጅት ባቦ ሰጥ ስለሚሆኑ እግረ መንገድ ሲገናኙ ይላመዱና በቃ ጭልጥ ይላሉ። ሳይዘጋጁ ድንገት ይይዛቸዋል። ዝግጅት ስለሌለ ትንሽ ነገር ስብር ያደርጋቸዋል። ስለዚህ ሁለተኛው ዝግጅት አእምሮአዊ ዝግጅት። እሱ ምንድን ነው? ከራስን ጋር የምንቀመጥበት። ደግሞ አለ ከራሳችን ጋር የምንቀመጥበት። መጀመሪያ ከእግዚአብሔር ጋር፣ ከዛስ ከራስ ጋር። ከትዳር አጋሩ ጋር ከመቀመጡ በፊት፣ ከጮኛው ጋር ከመቀመጡ በፊት ከራሱ ጋር እንዲቀመጥ። ያ ማለት ምን ማለት ነው? ራሱን እንዲያውቅ ወዳጄ። ፍላጎትን በቅጡ ካላወቅ ለምርጫ መቸገር አይቀርም። ለዚህ ነው አንዳንድ ሰዎች ካገቡ በኋላ ያሉ እየተቃጠሉ ሲኖሩ የሚኖሩት። እኮ ምርጫ ይሄ እኮ ምርጫ እንደው ምን ሲያደርግ እንደከተተ እንደው ሲጠበስ ይኖራሉ። ግሪል በጣም ብዙዎች ዘመናቸውን በብስጭት ይኖራሉ፣ ሳይቀበሉት ይኖራሉ። ስለዚህ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ለቅሶ ይሄዳል? ለቅሶ እያለ ቤቱ ይባላል። ሁሌ ለቅሶ። ይሄ እንዳይሆን በቅጡ ራስህን ምንድን ነው የምትፈልገው ማወቅ አለብህ። ይሄን ለማወቅ ዝም ብለህ እየባከንክ አይደለም። ቁጭ በል፣ ከራስህ ጋር ቁጭ በል። መንፈሳዊነት ሲደመር ከራስህ ጋር ስትቀመጥ፣ በቅጡ ፍላጎትህን ስታውቅ ምርጫህን ማወቅ ትችላለህ። መቼም ሰው ነህ፣ ጥቂት ምርጫዎች አሉ። ባይሆን ይሄ የምርጫ ጋጋታን ኤ ቢ ሲ ዲ ኢ ኤፍ ጂ አሬ ሁሉ ምርጫ አያስፈልግም ወዳጅ። እኛ እንደምንፈተነው አይነት ፈተና ለምርጫ ባንፈተን አይሻልም ነበር? እኔ አስታውሳለሁ ኮሌጅ ስማር እዚህ ውስጥ መምህራኖቼ ካላችሁ ይቅርታ ጠይቃለሁ፣ ወይም እንዲህ አይነት መምህራን ካላችሁ ይቅርታ። አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ኤም መልስ ይመስላል ደግሞ ቢም ያስኬዳል፣ ሲም ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤና ቢ ይላል፣ ኢ ላይ ስትሄዱ ደግሞ ሲና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ድሃ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣት ሆይ ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተ መከራን ስትበላ መኖር እድሜው ሜዳ። ስለዚህ ቁጭ በል። ይሄ ምን ይመለከታል? ፍላጎትህን ትለያለህ፣ ደካማ ጎኖችህን ታውቃለህ፣ ጥንካሬዎችን ታስቀጥላለህ፣
ደካማውን ታሻሽላለህ። ይሄ በአጠቃላይ በጣም ጥሩ ነገር የሚሰጥህ ለምንድን ነው ማግባት የፈለኩት ብለውን የመለስክለት ነው። ብዙዎች ለምን እንደሚሆን አያውቁ። በተለይ አንዳንዶች ሁላችንን የማይመለከት ጓደኞቻችን እጮኛ ሲይዙ እሷማ ይዛ ዝም ብሎ ብቸኛ መሆኔ ነው ሳያቸዋለሁ። ከዛስ